የትሬዲንግ ማይንድሴት ስኬታማ ትሬደር የሚያደርግህ የአስተሳሰብ ኃይል። ሰላም ውድ ተመልካቾች፣ ወደ ቻናላችን እንኳን በደህና መጡ። ዛሬ የምንነጋገረው ስለ ትሬዲንግ ማይንድሴት ወይም የትሬዲንግ አስተሳሰብ ነው። ብዙ ሰዎች ትሬዲንግ ለመጀመር ሲፈልጉ የሚያስቡት ኢንዲኬተሮችን፣ ቻርቶችን እና ስትራቴጂዎችን ነው። ነገር ግን ብዙ ባለሙያዎች የሚናገሩት የትሬዲንግ ስኬት 80% የሚሆነው ከማይንድሴት ሲሆን 20% ብቻ ከቴክኒካል ዕውቀት ነው ይላሉ። ስለዚህ ዛሬ ስኬታማ ትሬደሮች የሚያስቡበትን መንገድ እማራለን። ክፍል 1 ትሬዲንግ የስነልቦና ጨዋታ ነው። ትሬዲንግ ቻርት ማንበብ ብቻ አይደለም። ትሬዲንግ የራስን ስሜት የመቆጣጠር ጨዋታ ነው። ገበያው ወደ ላይ ሲሄድ ደስታ ይሰማናል፣ ወደ ታች ሲሄድ ፍርሃት ይመጣል። ብዙ ሰዎች በዚህ ስሜት ምክንያት ገንዘባቸውን ያጣሉ። ስኬታማ ትሬደር ግን ከስሜቱ ይልቅ በሕጎቹ ይመራል። ራሱን መቆጣጠር የሚችል ሰው ገበያውን መቆጣጠር ባይችልም ትርፍ ማግኘት ይችላል። ክፍል 2 ፍርሃትን ማሸነፍ። በትሬዲንግ ውስጥ ትልቁ ጠላት ፍርሃት ነው። ገንዘቤን ባጣስ? ገበያው ቢወርድስ? ሌሎች እያተረፉ እኔ ብቻ ብሸነፍስ? እነዚህ ሐሳቦች የተሳሳተ ውሳኔ እንድንወስን ያደርጉናል። ፍርሃትን ለማሸነፍ በቂ ዕውቀት ይኑርዎት። የትሬዲንግ ፕላን ይኑርዎት። የሚያጡትን ገንዘብ ብቻ ይጠቀሙ። ፍርሃት በዝግጅት ይሸነፋል። ክፍል 3 ስግብግብነትን መቆጣጠር። ሌላው ትልቅ ጠላት ስግብግብነት ነው። አንድ ትሬድ ትርፍ ሲያመጣ ብዙ ሰዎች የበለጠ ጠብቁ፣ የበለጠ ግዛክ ብለው ያስባሉ። በመጨረሻ ግን ትርፋቸውን ያጣሉ። በትሬዲንግ ውስጥ ሁልጊዜ ትንሽ ትርፍ ከትልቅ ኪሳራ ይሻላል። ክፍል 4 ዲሲፕሊን የስኬት መሠረት። ዲሲፕሊን ማለት ማድረግ ያለብዎትን ማድረግ ነው። ስሜት ቢቃወምም እንኳ። ስኬታማ ትሬደሮች የመግቢያ ሕግ አላቸው፣ የመውጫ ሕግ አላቸው፣ የአደጋ ገደብ አላቸው። እናም እነዚህን ይከተላሉ። ክፍል 5 ኪሳራን መቀበል። ብዙ ጀማሪ ትሬደሮች ኪሳራን እንደ ውድቀት ያዩታል። ነገር ግን ኪሳራ የትሬዲንግ አካል ነው። ምንም ያህል ባለሙያ ቢሆኑ ሁሉም ትሬዶች ማሸነፍ አይችሉም። ዋናው ነገር ኪሳራው ትንሽ መሆን አለበት። ትርፉ ከኪሳራው መብለጥ አለበት። ክፍል 6 የረጅም ጊዜ አስተሳሰብ። ትሬዲንግን እንደ ቁማር አይመልከቱት፣ እንደ ንግድ ሥራ አይመልከቱት። ሀብት በአንድ ሌሊት አይገነባም። በየቀኑ ትንሽ መሻሻል ከብዙ ፈጣን ውሳኔዎች ይሻላል። መደምደሚያ። ውድ ተመልካቾች፣ በትሬዲንግ ውስጥ ስኬት የሚጀምረው ከቻርት ሳይሆን ከአእምሮ ነው። ትዕግሥት፣ ዲሲፕሊን፣ ስሜትን መቆጣጠር፣ አደጋን ማስተዳደር እና ኪሳራን መቀበል የስኬታማ ትሬደር መለያዎች ናቸው። ገበያውን ከማሸነፍ በፊት ራስህን አሸንፍክ። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ እና ቻናሉን ሰብስክራይብ ማድረግን አይርሱ። እስከምንገናኝ ሰላም።